የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ስለ ኢትዮጵያና ኤርትራ ወቅታዊ መረጃ የምንላችሁ ይኖረናል። በትዕግስት እንድትከታተሉን በአክብሮት እንጋብዛለን። ኤርትራ ሰራዊቷን በአስቸኳይ እንድታወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር ጠየቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ኤርትራ የኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄ ተቀባይነትን የሚያገኝ ከሆነ የባህር አገልግሎት ጉዳዮችን እና በአሰብ ወደብ በኩል የባህር መዳረሻ ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር የተጻፈው እና ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ጠቅሷል። ሁለቱ አገራት የሚያዋስናቸውን አካባቢዎች የኤርትራ መንግስት ለተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍና እርዳታ እንደሚሰጥም በመጥቀስ ወንጅሏል። ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወቃል። ኢትዮጵያ ላይ የኤርትራ መንግስት በሉዓላዊነትና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን በደብዳቤው ላይ ገልጿል። ባለፉት ጥቂት ቀናት ሁለቱን አገራት በሚያዋስናቸው ድንበር አካባቢ የታዩ ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድ መምረጡን ያመላክታል ሲል ገልጿል። በሰሜን ምዕራብ የአገሪቱ ድንበር የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህን ተቀባይነት የሌለው ሁኔታ ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ አስጠንቅቋል። የሁለቱ አገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት የመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤው አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው ነው ሲል አስታውቋል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ ምላሽ እንደሌለም ታውቋል። የጋራ መከላከያና በመተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስትሩ ደብዳቤው ቀና ምላሽ እንደሚያገኝ ተስፋውን ገልጿል። የመረጃ ምንጫችን DW ነው።